ሄሎ ኤቭሪዋን ሃው አር ዩ? አይም ፋይን። ዛሬ የምሬን ነው እንደ ሀሳብ የመጣልኝ ነገር ምንድን ነው ካልን ወጣቶች ግን ምን ላይ ነን? የምሬን ነው። በቃ እኔ አላውቅም ብቻ ግን ግራ ገብቶኛል። ለዛ ነው ትንሽ የወጣሁትና ይህን ነገር የምሬን ያለንበት ኬዎስ ያለንበት ጭንቀት እንዴት ነው ግን የምሬን እኔ ብቻ ነኝ ወይስ ጭንቅ ውስጥ ያለሁት ወይስ ምንድን ነው እሱ? መፍትሄ ካለ ፈልጉ። የምሬን ነው ግን እንደ ሀሳብ ማለት ነው። ለምንድን ነው ሁላችን አብዛኛው ወጣቶች በጣም በዚህ ሰዓት ላይ ጭንቀት ላይ ነው ያለነው አይደለ? ለምንድን ነው ወጣ ብለን ኦር ደግሞ የሆነ ስኪል ማንማረው? የምሬን ነው። ኢምፕሩቭ ዩርሰልፍ በቃ ሁሌ አንድ አይነት ህይወት፣ ጠዋት መነሳት፣ መዞር ካለብህ መዞር፣ ከዛ ትገባለህ ወደ ቤት መተኛት፣ ቁጭ ማለት። አሁን ደግሞ አብዛኛው ጊዜ የሶሻል ሚዲያ ነው። ቲክቶክ ስክሮል ማድረግ፣ ከቲክቶክ ትወጣለህ፣ አይጂ ኢንስታግራም ትገባለህ፣ ኢንስታግራም ስክሮል፣ ከዛ ትወጣለህ፣ ስናፕ አለ፣ ስናፕ ላይ እንትን ትላለህ። ይሄ ነገር አይጠቅምም። የምሬን ነው። ምክንያቱም ይሄንን የሰሩት ሰዎች ማለት ነው they are in a big level ሌላ ሌቭል ላይ ናቸው ያሉት። የምሬን ነው። እንደኛ እኮ ይሄንን ለኛ ነው ይሄንን ክሬት አድርገውልን እነሱ የራሳቸውን ቢዝነስ የሚያጠጡት። ለምንድን ነው እኛ የምንሸወለው? ለምንድን ነው የእነሱ ትራፕ ውስጥ የምንገባው? የምሬን ነው። አብዛኛው ወጣት ትምህርት አይጠቅምም ይላል። እሱ እናውቃለን። ትምህርት አይጠቅምም ሳይሆን ይጠቅማል። ያንን የትምህርቱ ጥቅም ምኑ ጋር ነው ካለን እንደ ቲዮሪ የምንቀበለው ሳይሆን ተግባር ላይ የምናውለው ሲሆን ትምህርት ይጠቅመናል በዛ ሰዓት ማለት ነው። አዘርዋይስ ግን እንደ ሀሳብ ምንም ዩዝ ያለው ነገር አይደለም። ምክንያቱም ተምሮ ቲዮሪ ብቻ ከሆነ ማለት ነው። እንደዛ ሳይሆን ብቻ ግን የምሬን ነው። በቃ ካለንበት ኮምፎርት ዞን እንውጣ እንደ ሀሳብ ማለት ነው። የምሬን ነው። ከዚህ ኮምፎርት ዞን ውስጥ እንውጣና በቃ እንጨናነቅ፣ ችግር የለውም። ቢበዛ 1 አመት ነው። 1 አመት ይኸው እንደ እንትን ማለት ነው። እኔ አሁን 2018 ገባ አይደለ? ብዙ ፕላን አደረኩ፣ አቀድኩኝ። ይኸው 10ኛ ወር ገባ። ምንም ሳላውቀው ምንም ሳልፈጥር ማለት ነው። ስለዚህ ይሄ ነገር እኔን ብቻ ነው የሚጎዳው ወይስ ወጣቱን የሚጎዳል? የምሬን ነው። በጣም እየጎዳ ነው ይሄ ነገር። so let us try to change ourselves። በቃ ከተቻለ መጽሐፍ እናንብብ። የፈለጋችሁትን መጽሐፍ ደስ የሚላችሁን ኤዘር ፊክሽን ሊሆን ይችላል፣ ነን ፊክሽን ሊሆን ይችላል፣ ስቶሪ ቴሊንግ ሊሆን ይችላል፣ የተዘጋው ምናምን ዶሴ ነው ምናምን የሚባል ብቻ አላውቅም። ብዙ ነገር አለ። ቢያንስ እነሱን እናንብብ። ቢያንስ ሶሻል ሚዲያ ላይ 3 ሰዓት 4 ሰዓት ከምናባክን ማለት ነው ለሶሻል ሚዲያው አትሊስት ዋን አወር ብንሰጠው በቂ ነው። ምክንያቱም it doesn't change our lives። ህይወታችንን የሚቀይረው ነገር ላይ ነው ፎከስ ማድረግ ያለብን ብዬ አስባለሁ፣ እንደ ሀሳብ ማለት ነው። ሰው ምላችሁ ነው። የምሬን ነው። ይሄ ሀሳብ መጥቶልኝ ነውና let us try to change ourselves። በቃ እንቀይር ራሳችንን። አመሰግናለሁ for listening to me።